ነሽ ማርያም አንቺን አይንኩብን። የተዋህዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል ደስታን ስለወለድሽ። አይናችን ነሽ ማርያም አንቺን አይንኩብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የጻድቃን የቅዱሳን ወዳጆች ሁላችሁም በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን። እንኳን ለትንሣኤው በዓል በሰላምና በጤና ጠብቆ አደረሰን አደረሳችሁ። እንግዲህ ከትንሣኤ በኋላ ለመጀመሪያ ጊዜ ስንገናኝ ነው ማለት ነው። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን እንደምትሉ ተስፋ በማድረግ አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር አምላካችን የትንሣኤ ብርሃን የትንሣኤ በኩር የሆነ መድኃኒታችን ኢየሱስ ክርስቶስ መዋዕለ ጾሙን በሰላምና በጤና አስፈጽሞ ለበዓለ ትንሣኤው አድርሶናልና ክብር ምስጋና ለእርሱ ይሁን እንላለን። ሁላችንም እንግዲህ እግዚአብሔር አምላካችንን ያው ሞታችንን አጥፍቶ ሞትን በሞቱ ሽሮ የትንሣኤውን ብርሃን ስላበሰረን በእውነት ለማይከፈለው አምላክ ሁሉ በእጁ ለሆነ እግዚአብሔር ክብር ምስጋና ለእርሱ ይሁን በማለት ትምህርታችንን እንጀምራለን። እንግዲህ የትንሣኤያችን ብርሃን የሆነው አምላካችን ልዑል እግዚአብሔር ከሰማይ ሰማያት መውረዱ ከድንግል ማርያም መወለዱ ትልቁ ትርጉም ያለው በትንሣኤው ነው። ያው እንግዲህ በሞቱ ሞታችንን አጥፍቶ ከሲኦል ወደ ገነት እንድንወጣ አድርጎናል። ከድቅድቅ ጨለማ ወደሚደነቅ ብርሃን መርቶናል። ሁሉን ላደረገልን አምላካችን እንግዲህ ልንዘምርለት ይገባናል፣ ልናመሰግን ይገባዋል። ምንም ብናደርግ የምንከፍለው ዋጋ የለንም። ነገር ግን በዋጋ ተገዝተናል። በወርቅ ወይም በዕንቁ ወይም በብር ያልሆነ በከበረ በክርስቶስ ደም ተገዝተናልና የእርሱ ትልቁ ዋጋው ወይም ደግሞ የሚያስደስተው ነገር የኛን ሰውነት ለከበረ አገልግሎት ማዋል ነውና ሁላችንም ሰውነታችንን ለእግዚአብሔር አገልግሎት እንድናውል የእርሱ ቅዱስ ፈቃድ ይሁንልን። በትንሣኤ ዙሪያ የሚያተኩሩ በምስጢረ ትንሣኤ ሙታን ላይ የሚያተኩሩ በሙታን አነሳስ ላይ በክርስቶስ መነሳት ላይ የሚያተኩሩ ጥያቄዎችን እያነሳን ለጥያቄዎች መልስ የምንሰጥበትን መርሃ ግብር እንግዲህ እስከ በዓለ ሃምሳ ድረስ እግዚአብሔር እንደፈቀደ በመካከል ላይ እየተማርን ጥያቄ እያነሳን መልስ እየመለስን የምንሄድበት ሁኔታ ነው የሚኖረው። ዛሬ ግን ለይሁዳ ወልዱ እየተባለ በቅድስት ቤተክርስቲያን በዕለተ ዓርብ ሁላችንም ሳንቀር የምንቀጠቅጠውን ይሁዳን በእርሱ ያደረ እርኩስ መንፈስን ጭምር ማለት ነውና በቅድስት ቤተክርስቲያናችን ላይ የተነሱ የተለያዩ አካላት ጉዳይ አስፈጻሚዎች የሆኑ ሰዎች ያው ከጥንትም ጀምሮ አሉ በቤተክርስቲያናችን አሁንም አሉ። ክርስቶስን በ30 ብር አሳልፎ ከሸጠው ከይሁዳ ጀምሮ ከዛ በኋላ እነ አርዮስ እነ ንስጥሮስ እነ ሰባሊዮስ እነ አውጣኪ የመሳሰሉት ተነስተዋል፣ ብዙ ተነስተዋል። ለማንኛውም በእያንዳንዱ ጊዜ ግን ለተነሱት ጥያቄዎች ቅድስት ቤተክርስቲያናችን መልስ እየሰጠች የሚማሩትን እየመለሰች የማይመለሱትን እያወገዘች እንግዲህ በዘመናት እስካሁን ድረስ ቀጥላለች ማለት ነው። ችግሩ ያው ቢጨምር እንጂ አይቀንስም፣ አይነቱ ቢቀያየር እንጂ ችግሩ እንደሆነ መቼም ቢሆን ከመፈጠሩ ወደኋላ አይልም። ስለዚህ ዛሬ እንደ እግዚአብሔር ፈቃድ እኔም ለይሁዳ ወልዱ እንደተባለ ሰዎችን ሳይሆን የሰዎችን ክፉ ሐሳብ ለመቃወም የራሴን እንግዲህ መልእክት ወይም ትምህርት ያልኩትን ለማንሳት እወዳለሁ። ምክንያቱም መቼም አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ሁላችንንም እንደማያስችለን እናውቃለን። ምክንያቱም ለዓለም መዳን ትልቅ ምክንያት የሆነች ለድህነት የተዘጋጀች እግዚአብሔር አምላክ የተጠቀመባት ዓለምን ያዳነባት ድንቅ መሳሪያው ስለሆነች ለሁላችን ደግሞ እናት ተደርጋ የተሰጠች ስለሆነች ስለሷ ሲነሳ ያው የማይቆረቆሮ ማንም የለም። ለመሳደብ አይደለም፣ ለመውቀስ አይደለም፣ ግን እንዲህ ብርሃን ያልበራላቸውን ለማስተማር ነው። እንደው ትንሽ የብርሃኑን ጭላንጭል ለማሳየት ያክል በተወሰነ ደረጃ እኔ የሚያቅሜን ልሞክር ብያለሁኝ። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ትባላለች። ቤዛዊተ ዓለም ትባላለች። ለመሆኑ ቤዛ ማለት ምን ማለት ነው? እንግዲህ በተለያዩ መምህራን ስለ ቤዛ ትልቅ የሆነ ጥልቅ የሆነ ሰፊ የሆነ ትምህርት እየተሰጠነ ያለው
ግን ሚዲያዎች ይለያያሉ። አንዱ ጋር የሚደርሰው ሚዲያ ሌላው ጋር ላይ ደርስ ይችላል። እያንዳንዳችን የምንከታተለው ሚዲያ የተለያየ ሊሆን ስለሚችል እኔም በበኩሌ ደግሞ እንደው ለምትከታተሉኝ የድርሻዬን ልወጣ በሚል ነው። አንድም ስለ እመቤታችን መመስከር ከምን በላይ ትልቅ ነገር ነው። ምክንያቱም ትውልድ ሁሉ ብጽዕት ይሉኛል፣ ያመሰግኑኛል፣ ስለኔ ክብር ይገልጻሉ፣ አምላክ የሰጠኝን ክብሬን አይሸፍኑብኝም፣ ይገልጡልኛል እንዳለች እመቤታችን ቅድስት ድንግል ማርያም። ዳዊት አባቷ ነብዩ ምን ብሏል? ሰው ሁሉ እናታችን ጽዮን ይላል። እናታችን ጽዮን ይላል። አዎ እንደገና ደግሞ በአባቶችሽ ፈንታ ልጆች ተወለዱልሽ፣ በአባቶችሽ ፈንታ ልጆች ተወለዱልሽ፣ ስምሽን ለልጅ ልጅ ያሳስባሉ ነው የሚለው። ለማንም ያልተነገረ ቃል ነው ይሄ። ለማንም ያልተሰጠ ክብር ነው ይሄ። ሰው እናታችን ጽዮን ይላል አለ። ከዛ ደግሞ በውስጧም ሰው ተወለደ አለ። በውስጧ ሰው ስለተወለደው ሰው ስለሆነች የአዳም ዘር ስለሆነች ስለ ቅድስት ድንግል ማርያም የተነገረ ቃል ነው። ከዛ በተጨማሪ ደግሞ በአባቶችሽ ፈንታ ልጆች ተወለዱልሽ አለ። እንግዲህ አባቶቿ የተባሉ ከአዳም ከመጀመሪያው ፍጥረት የሰው ልጅ የመጀመሪያው ፍጥረት ሲጀመር የተፈጠረ አዳም ከእርሱ ጀምሮ እመቤታችን ቅድስት ድንግል ማርያምን ሕይወቴ ነሽ በማለት የመሰከረላት ሲሆን ስለሷ ብዙ ነገር ተናግሯል። ከዚያ በኋላ ተስፋ አድርጓታል። እንግዲህ ከሱ ጀምሮ ብዙ ነቢያት፣ ብዙ ቅዱሳን፣ ብዙ ጻድቃን፣ ብዙ ሰማዕታት ስሟን እያነሱ ቆይተዋል። በእርሷ የተተኩ ልጆቿ እንዲሁ ያመሰግኗታል። በአዲስ ኪዳንም ደግሞ እኛም በክርስቶስ ደም የተዋጀን ክርስቲያኖች እናታችንን ጽዮን እንላታለን። እናታችንን እንላታለን። በመስቀል ስር የተሰጠችን ስጦታም ስለሆነች አክብረን እንይዛታለን። ስሟንም ስንጠራ ከፍ ከፍ እያደረግን ነው የምንጠራው። ለምን? አምላክ በሰጣት ክብር መጠን ከአምላክ በበለጠ አይደለም፣ ከተሰጣትም ክብር ባነሰ አይደለም። ነገር ግን አምላክ በሰጣት ክብር መጠን ክብር ለሚገባው ክብርን ስጡ ስላለ ከሁሉ በላይ ልዑል አምላካችን እግዚአብሔር ያደረባት ስለሆነች ከፍ ከፍ እናደርጋታለን፣ እናልቃታለን ማለት ነው። ለዚህ ነው ከፈጣሪ በታች ከፍጡራን በላይ የምንላት ማለት ነው። እና እመቤታችንን የሚያክል ከፍጥረት ማንም የለም። እንደ ሌሎቹ ደግሞ ለብዙዎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ የሚለውን ነገር መናገር ፈልጋለሁኝ። ይህንን ሳታደርጉ እንደማታልፉ ደግሞ ተስፋ አደርጋለሁ። ለሌላ አይደለም፣ ለብዙዎች እንዲደርስ ነው። መልካም እንግዲህ እስኪ እንቀጥል። ለእመቤታችን የተደረገ ወይም በእመቤታችን የተደረገ ለማንም ያልተከናወነ ትልልቅ ምስጢርን ነው ዛሬ የምነግራችሁ። የመጀመሪያው ዓለም ሳይፈጠር እንግዲህ በአምላክ ልቦና ትታሰብ ነበር ነው። ዓለም ሳይፈጠር በአምላክ ልቦና ትታሰብ ነበር። ምክንያቱም እግዚአብሔር ሁሉን አዋቂ ነው። እግዚአብሔር አስቀድሞ ሁሉ ነገር ከመሆኑ በፊት የሚያውቅ አምላክ ነው። ለእመቤታችን የሰጣት ስፍራ ደግሞ ለየት ያለ ነው። አስቀድሞ በአምላክ ልቦና ትታሰብ ነበር ስንል ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ከእርሷ እንደሚወለድ ሁሉ አዘጋጅቷታል ማለት ነው። ይህ ደግሞ ድንቅ አይደለም። በእርሷ የተደረገ ነገር ከሁሉ በላይ ስለሆነ በአምላክ ሕሊና በአምላክ ልቦና ትታሰብ ነበር ሲባል ማንም ሊደንቀው አይገባም። እንኳን አይደለችም እሷ፣ ሁላችንም ታስበን ነው የተፈጠር ነው። እግዚአብሔር ሳያስብ የፈጠረው ፍጥረት የለም። ግን የእርሷ የሚለየው ንጽህናዋን፣ ቅድስናዋን፣ ክብሯን ለአምላክ ማደሪያነቷን ጭምር ነው። እግዚአብሔር አምላክ ዓለም ሳይፈጠር ያስባት የነበረው ማለት ነው። ብዙ ትንታኔ አያስፈልገውም። ሁለተኛ እግዚአብሔር አዳም 100 ዓመት ሙሉ ባለቀሰ ጊዜ የእርሱን ንስሐ ተቀብሎ ምሬሃለሁ ለማለት ወይም እንደሚምረው ከ5 ቀን ተኩል በኋላ ወይም ከ5500 ዘመን በኋላ እንደሚምረው ቃል ኪዳን ሲገባለት እመቤታችን ቅድስት ድንግል ማርያም በአምላክ ሕሊናም በአዳም ልቦናም ተጽፋ ነበረ። ለዚህ ነው አዳም አባታችን የጣለችውን ያሳተችውን ያንን ዕፀ በለስ እንዲበላ የገፋፋችውን ሔዋንን የሞቱ አምጪ ስትሆን ሕይወቴ ነሽ ያላት አስቀድሞ ሀብተ ትንቢት ስለነበረው ሀብተ ነብይነት ስለነበረው ከ5 ቀን ተኩል በኋላ እመቤታችን እንደምትመጣ ሕይወቱ የምትሆን እርሷ እንደምትሰጠው ስላወቀ ነው ምትክ የሆነች። እንግዲህ ቤዛ ማለት አንደኛው ምትክ ማለት ነው። ቤዛ ማለት አንደኛው ምትክ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በሔዋን የተተካች ዳግሚት ሔዋን በሐሳቧ ድንግል በስጋዋም ድንግል በነፍሷም ድንግል የሆነች። ስለዚህ እሷ እንደምትመጣ ስላወቀ ምትክ እንደምትሰጠው
ለእርሱ መዳኛ ምክንያት እንደምትሆንለት ስላወቀ ቤዛ የሆነችውን እናቱ ቅድስት ድንግል ማርያምን ምን አላት? ሕይወቴ ነሽ አላት ማለት ነው። ሕይወቴ ነሽ ብሏታል። ስለዚህ እግዚአብሔር አምላክ ለአዳም መዳን ቃል ሲገባለት እመቤታችን እንደምትመጣ እንግዲህ ተረድቷል ማለት ነው። እና አዳም ተስፋ አገኘ። አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት በተባረረ በተሰደደ ጊዜ ተስፋው አንቺ ነበርሽ ነው ያላት። ተስፋው አንቺ ነበርሽ፣ ምክንያቱም ከርሱ ስጋ የምትወለድ ለአምላክ ማደሪያ የምትሆን እንደምትመጣ ስላወቀ ተስፋው ለአዳም ተብላለችና እመቤታችን ቅድስት ድንግል ማርያም ከገነት በተሰደደ ጊዜ አዳም ተስፋ አድርጎ የወረደው እርሷን ነው ማለት ነው። ሌላው ስለ አምላክ መወለድ በተነገረበት ትንቢት ሁሉ እመቤታችን ቅድስት ድንግል ማርያም ያልተነሳችበት ቦታ የለም። ለምሳሌ ነቢያት ሁሉ ድንቅ ድንቅ ነገርን ተናግረዋል። ከነዚህ ውስጥ ቁልጭ ባለ መልኩ ከተናገሩት ውስጥ ነቢዩ ኢሳይያስን ሁለት ምዕራፎችን ብናነሳ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የተናገረው ነገር አለ። ሁለተኛ ምዕራፍ 9 ቁጥር 6 ላይ የተናገረው ነገር አለ። ሶስተኛ ምዕራፍ 7 ቁጥር 14 ላይ የተናገረው ነገር አለ። ምዕራፍ 7 ቁጥር 14 ላይ ምንድን ያለው? እነሆ የሰራዊት ጌታ እግዚአብሔር ራሱ ምልክትን ይሰጣችኋል አለ። የሰራዊት ጌታ ራሱ እግዚአብሔር ምልክትን ይሰጣችኋል፣ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች። እንግዲህ አምላክ እንደሚወለድ በተነገረበት ቦታ ላይ ማን ተጠርታለች? እመቤታችን ቅድስት ድንግል ማርያም ተጠርታለች ማለት ነው። ድንግል በድንግልና ትጸንሳለች፣ ያውም ምልክት ሆና ለአዳም መዳን ቤዛ ሆና የተሰጠች ምልክት ሆና እንደምትሰጥ ይሄን አስቀድሞ ተናግሯል ማለት ነው። ሁለተኛ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምን አለ? ሕፃን ተወልዶልናል አለ፣ ወንድ ልጅም ተሰጥቶናል አለ። እንግዲህ ሕፃን የተወለደው ከማን ነው? ሕፃን የተወለደው ከማን ነው? ከእርሷ ምልክት ሆና ከተሰጠች ከድንግል ማርያም ማለት ነው። ሕፃን ተወልዶልናል እንግዲህ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ መገለጡን ጭምር የሚያሳይ ትልቅ ጥቅስ ነው ማለት ነው። ይሄ ጥቅስ ትልቅ ጥቅስ ነው ማለት ነው። እና እነዚህ ሁለቱ ጥቅሶች ላይ እንዲህ አይነት ነገር እንመለከታለን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ደግሞ ምን ይላል? በተለይ ይሄ ታላቅ የሆነ የቤዛነትን ነገር የሚያመላክት ነው። እነሆ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ። ምን አይነት ዘር? ከማን? ይሄ መቅረትስ ማለት ምን ማለት ነው? ዘር መቅረት ማለት ምን ማለት ነው? እንግዲህ ባቄላ ሰዎች ብዙዎቻችን እናቶቻችን ሲቀቅሉ እናያለን አይደል? ባቄላ ይቀቅሉና ከዛ ከባቄላ ውስጥ እንግዲህ ያ ውሃ ያልነካው እሳቱ ያልነካው ያልነፈረ ጥሬ የሆነ አንዲት ፍሬ ሊገኝ ይችላል። አንዲት ፍሬ። በጣም የሚገርማችሁ ነገር ስንት ሰዓት ሙሉ ተቀቅሎ ያ ባቄላ ሁሉም ባቄላ ነፍሮ በስሎ ነገር ግን ያ የተገኘ እሳት ያልነካው ውሃ ያልገባው አንዲት ፍሬ ባቄላ ግን ስታኝኩት ኳ ነው የሚለው፣ ይቆረጨማል። የሚገርመው ነገር ማለት ነው እሳት ውስጥ የገባ አይመስልም፣ ውሃ የነካው አይመስልም፣ ይቆረጨማል ማለት ነው። እንደዚህ የአዳም ኃጢአት ሳይደርስባት በኃጢአት ሳትበሰብስ በኃጢአት ሳትበከል የዚህ ዓለም እሳቱ ሳይነካት የጥፋቱ ውሃ ሳያርሳት ንጽሕት ሆና ከሁሉ ተከልላ የተገኘች እመቤታችን ቅድስት ድንግል ማርያም ልክ እንደዚህ ማለት ነው። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ አለ። እንደዚህ የሆነች ዘር የአዳም ኃጢአት ያልደረሰባት እንዳይደርስባት የከለላት እግዚአብሔር ማለት ነው። ራሱ በሷ ፈቃድ ሳይሆን በሷ ብቃት ሳይሆን በሷ ችሎታ ሳይሆን በሷ ፍላጎት ሳይሆን በእናትና በአባቷ ጥበብ ሳይሆን በእግዚአብሔር ከለላ ማለት ነው። በእግዚአብሔር ከለላ ሁሉም ማድረግ በሚችለው አምላክ ከለላ የተጠበቀች ማለት ነው። እመቤታችን ቅድስት ድንግል ማርያም ከእናቷ ማህፀን ጀምሮ የአዳም ኃጢአት ያልደረሰባት ናት። ይህንንስ እንዴት ማድረግ ይቻላል ተብሎ ለሚጠይቀው ሰው ማለት ነው። ብዙ ጊዜ የዚህ ዓለም ሰው መቼም የሚያስበው ዓለማዊውን ነገር ስለሆነ በዓለም ጥበብ ኢቭን ዓለሙ ራሱ ግን ይህንን እውቀት ራሱ እርስ በርሱ ስለሚጋጭ ሳይንስ ኢዝ ፉል ኦፍ ኢረኒውስ ይሉታል። ሳይንስ ሙሉ ስህተት ነው። ነገር ግን አንዱን ስህተት አንዱ እያረመው አንዱ የጎደለውን አንዱ እየሞላለት የሚሄድ ስለሆነ እርስ በርስ ቢጣላ ቢፋረስ እንኳን
እንደገና እየተተካካ ስለሚሄድ አንዱ ሳይንስ አንዱን ኤክስ ያደርገዋል። ስለዚህ አሁን እንዲህ ለሚናገሩ ሰዎች እግዚአብሔር እናቱን ድንግል ማርያምን ከእናቷ ከሐና ማህፀን ጀምሮ የአዳም ኃጢአት እንዳይደርስባት ከለላት ሲባል የሚደንቃቸው ሰዎች አሉ። ነገር ግን እስኪ በዓለም በራሱ መልስ እንስጥበት። ለምሳሌ የተለያዩ በሽታዎች አሉ አይደል? በሰው ልጆች ላይ ከእናት ከአባት የሚተላለፉ ሄሬዲተሪ የሚባሉ በሽታዎች አሉ አይደል? ተላላፊ የሆኑ ከእናት ከአባት የሚተላለፉ ከትውልድ ትውልድ የሚተላለፉ በሽታዎች አሉ። እነዚህን የሕክምናው ጥበብ ማስቀረት ይችላል። ብዙዎቹን ማስቀረት ይችላል። ከኤችአይቪ ኤድስ ቫይረስ መተላለፍ ጀምሮ ማለት ነው። ሌሎች የበሽታ አይነቶችን እንግዲህ ሰርች አድርጉ። ለማንኛውም ሌሎች የበሽታ አይነቶችን ጭምር ከእናት ወደ ልጅ ወይም ከወላጅ ወደ ልጅ እንዳይተላለፍ ማድረግ ተችሏል ማለት ነው። ይሄ በዓለማዊ ጥበብ እግዚአብሔር በሰጠው አእምሮ ማለት ነው። የማሰብ አእምሮ፣ የማወቅ እውቀት እና የመፈላሰፍ የመመራመር ውጤቱ ማለት ነው ይሄን ያስገኘው። ስለዚህ ይሄን ማድረግ ከተቻለ እግዚአብሔር አምላክ የአዳምን ኃጢአት ከእናት ከአባቷ ወደ ልጅቱ ወደ እመቤታችን ቅድስት ድንግል ማርያም እንዳይደርስ ማድረግ ሚሳነው ነገር አለ ብለን እናስባለን? ሳይንሱ ይህን ማድረግ ከቻለ እግዚአብሔር በመጀመሪያ ደረጃ የእነዚህን ሰዎች ሐሳብ ኤክስ በኤክስ የሚያደርገው አንደኛው ለእግዚአብሔር የሚሳነው ነገር የለም የሚለው ቃል ነው። ለእግዚአብሔር የሚሳነው ነገር የለም የሚለው ቃል ነው። እንዲህ ማድረግ የፈለገበት ምክንያት ደግሞ ለምንድን ነው ከተባለ ንጹሕ ባህሪ የሆነው እግዚአብሔር የአዳም ኃጢአት ካልደረሰባት ከእመቤታችን ሰውን ለማዳን መወለድ ነበረበት። ከስጋዋ ስጋ ከነፍሷ ነፍስ መውሰድ መዋሃድ ነበረበት ማለት ነው። ይህን ለማድረግ ደግሞ የአዳም ኃጢአት ያለበትን ስጋ የሚዋሃድ ከሆነ እርሱም ጭምር ዓለምን ማዳን የማይችል የአዳም ኃጢአት የደረሰበት ነው የሚሆነው። ክብር ይግባውና እንዲህ አይነት ጽርፈት ወይም የስድብ ቃል ልንናገር አይገባንም በአምላክ ላይ። ስለዚህ ማደሪያውንም ቀድሷታል። ልዑል ማደሪያውን ቀደሰ ይላል ነቢዩ ዳዊት። ልዑል ማደሪያውን ቀደሰ፣ ለየ፣ አነጻ፣ አከበረ ማለት ነው። የእመቤታችን ከማህፀን ጀምሮ መለየት ከሌሎቹ ቅዱሳን መለየት ይለያል። የእመቤታችን ከእናቷ ማህፀን ጀምሮ ቀደሰ ሲባል ቀደሰ ማህደሮ ልዑል። እንግዲህ ማደሪያውን የቀደሰው ለምንድን ነው ከተባለ ለማደሪያነት ነው። እነዛኞቹን የቀደሰው ነቢያቱን ለምንድን ነው? ንጹህ ሆነው ትንቢት እንዲናገሩ የአምላክ ቃል እንዲያድርባቸው በንጽህና እንዲያገለግሉ ራሳቸውን ለእግዚአብሔር እንዲሰጡ ነው። የእመቤታችን ግን ራሷን ለእግዚአብሔር እንድትሰጥ ብቻ አይደለም ማደሪያውም እንድትሆነው ነው። ስለዚህ ለማደሪያነት ደግሞ አድሮ መውጣት አይደል። የኅድረት ትምህርት በቅድስት ቤተክርስቲያናችን የተወገዘ ነው። አደረ ማለት ስጋዋን አልተዋህደም እንዲወጣ የሚባለው ቃል አድሮባት እንደ እንግዳ ከዛ በኋላ ወጣ፣ ወይም ደግሞ ዳዊት በማህደሩ እንደሚገባው ወይም ደግሞ ሰይፍ በሰገባው እንደሚገባው ገብቶ ወጣ የሚለው ቃል ለድንግል ማርያም አይስማማም፣ ለአምላክም አይስማማም። ለምን ከተባለ የተዋህዶን ምስጢር በመጽሐፍ ቅዱሳችን ስንመለከት ቃል ስጋ ሆነ ነው የሚለው። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ነው የሚለው። ጸጋና እውነትን ተሞልቶ ደግሞ በእኛ አደረ አለ። ከዛ ደግሞ ሆነ ይላል። በሆነና ባደረ መካከል ያለ ተዋህደ ነው። የስጋን ገንዘብ አደረገ፣ ስጋም ደግሞ የመለኮትን ገንዘብ አደረገ ማለት ነው። ይህንን ትልቅ ምስጢር መያዝ ያስፈልጋል። ለዚህም ቅዱስ ጳውሎስ ደግሞ ምንድነው የሚለው? ወንድሞቹ በስጋና በደም እንደተካፈሉ እርሱም በሞት ላይ ስልጣን ያለውን በሞቱ እንዲሽር ይልና ይሄውም ዲያብሎስ ነው ይላል። ስለዚህ በስጋና በደም ተካፈልን የሚል አደረ አይደለም፣ ተካፈለ። የስጋን ገንዘብ አደረገ ነው። ሚስጥረ ተዋህዶ ማለት ይሄ ነው። ቃል ስጋ ሆነ ማለት ይሄ ነው። ፍጹም አምላክ ፍጹም ሰው ሆነ፣ ሰውም ደግሞ አምላክ ሆነ ማለት ነው። እግዚአብሔር አምላክ በሰው ምክንያት በእመቤታችን ምክንያት ሰው ሆነ። ከዛ ደግሞ ሰውን ደግሞ ምን አደረገው? አምላክ አደረገው ማለት ነው። ያ ማለት ሰው የአምላክን ገንዘብ ስጋ የአምላክን የመለኮትን ገንዘብ አደረገ፣ መለኮት ደግሞ የስጋን ገንዘብ አደረገ ማለት ነው። እና ይሄ በጣም በጥንቃቄና በጥልቀት ሊያዝ የሚገባው ስለሆነ ኢየሱስ ክርስቶስ የተዋሃደው ስጋ የአዳም ኃጢአት ያልደረሰበት ይህንን ያደረገ ራሱ እግዚአብሔር ነው። አንጽሖ ስጋ ሀደረ ላሊሃ ማለት ስጋዋን አንጽቶ በላዩ አደረ ማለት ነው። ስጋዋን አንጽቶ ተዋሃዳት ማለት ነው። እና ይህን በተመለከተ እንግዲህ ብዙዎች ተናግረዋል። እና በእነዚህ ምክንያት እግዚአብሔር የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደዛ ባቄላ ማለት ነው እንደ ሰዶም በሆንን እንደ ገሞራን በመሰለን ነበር። እስኪ አሁን ክርስቶስን እንተወውና እቺ የቀረችን ዘር ብቻ እስኪ እንመልከታት። እቺ የቀረች ዘር ማናት? እንዴት ብትሆን ነው ቀረች የተባለው? ማናት እርሷ? ለምን ቀረች?
ለምን ቀረች? ከሰው ዘር በሙሉ የቀረች ዘር እንደዛ ከመምሰል ልታድን የተዘጋጀች ምክንያት ድሂን ነው ምንላት። አሁን እሷ አዳነች አይደለም፣ በነገራችን ላይ እሷ አዳነች አይደለም። እሷን ምክንያት አድርጎ ግን የእርሷን ስጋ ተዋህዶ አምላክ በመስቀል ላይ ተሰቅሎ አዳነን ነው ምንለው። እርሷ ግን ምን ሆነች? በመስቀል ላይ የሚሰቀለውን ስጋ እንዲዋሃድ ምክንያት ሆነች። አዳም በመስቀል ላይ ተሰቅሎ ክርስቶስ እንዲያድነው የመዳኑ ምክንያት ሆነች ማለት ነው። የመዳኑ ምክንያት ሆነች ማለት ነው። አይ እመቤታችን ባትኖርስ ኖሮ እመቤታችን ባትኖር ኖሮ ዓለም አይድንም ነበር። በቃ አጭር ጥያቄ አጭር መልስ፣ ለአጭር ጥያቄ አጭር መልስ። ምክንያቱም እግዚአብሔር የመረጣት እርሷን ነው። እግዚአብሔር ያከበራት እርሷን ነው። እግዚአብሔር ማደሪያው ትሆን ዘንድ የለያት እርሷን ነው። ነቢዩ ዳዊት በመዝሙር 131 ላይ ምን ይናገራል? እግዚአብሔር ለዳዊት ማለ አይጸጸትም እንዲህ ብሎ መርጫታለሁኝና በእርሷ አድራለሁ፣ እግዚአብሔር ጽዮንን መርጧታልና። ጽዮን የተባለች እመቤታችን ቅድስት ድንግል ማርያም። እንግዲህ ጽዮን ወደ 7 ትርጉም አለው። ከነዛ ውስጥ ግን ትልቁን ስፍራ የያዘች እመቤታችን ቅድስት ድንግል ማርያም ማለት እንግዲህ ምድራዊ ከተማም አይደለችም ማለት የሰዎች መኖሪያም አይደለችም፣ ቤት ሰርቶ የሚኖርባት ተራራ ብትባልም ምድራዊ ተራራ ሳይሆን ነገር ግን ሁሉ ከፍ ብሎ በእርሷ ምስጢር የሚመለከትባት ምስጢራዊ ተራራ ናት። የሰማያዊቷ ኢየሩሳሌም ምክንያት ምሳሌ ናት። የጽርሐ ጽዮን የተባለች የዛች ምሳሌ ናት። ጽዮን እመቤታችን ቅድስት ድንግል ማርያም አምባ ናት፣ መጠጊያ ናት። ጽዮን ማለት አምባ መጠጊያ ማለት ነው። ስለዚህ አምባ መጠጊያ የሆነች ናት። አምባ መጠጊያነቷን ደግሞ ነቢዩ ዳዊት ሲናገር ምን አለ? ነው ጽዮንን ክበቧት፣ ጽዮንን ክበቧት፣ በዙሪያዋም ተመላለሱ አለ። ግንቦቿንም ቁጠሩ፣ ጽዮንን ክበቧት። አሁን ኢየሩሳሌም ሄደን ጽዮን የምትባል ቦታ አለች። እዛ ቦታ ሄደን ብንከባውን የእስራኤል መንግስት ዝም ይለናል ብለን ማሰብ እንችላለን? የሞኝነት ነው፣ የሞኝነት ነው። ጽዮንን ክበቧት ሲባል ኢየሩሳሌምን ነው የሚሉ ሰዎች አሉ። ይሄ ለሞኝነት ነው፣ ሞኝነት ነው። ሰማያዊቷን ጽዮን ለመክበብ ደግሞ መጀመሪያ እመቤታችንን መጠጋት ያስፈልጋል። ምክንያቱም ቅዱስ ገብርኤል ሲያበስራት ምንድን ያለው? እግዚአብሔር ካንቺ ጋር ነው ያላት። እግዚአብሔር ካንቺ ጋር ነው። እግዚአብሔር ለማግኘት ድንግል ማርያም ማግኘት ያስፈልጋል። ወደድንም ጠላንም ማለት ነው። ወደድንም ጠላንም። ለምን? እግዚአብሔር የተገኘው ከሷ ስለሆነ፣ መድኃኒታችን ኢየሱስ ክርስቶስ አዳኙ ኢየሱስ የተገኘው ከሷ ስለሆነ፣ ስለዚህ ወደ እመቤታችን መጠጋት ያስፈልጋል። እግዚአብሔር ካንቺ ጋር ነውና ነው ያላት። ከርሷ የተለየ እግዚአብሔር የለም። ከርሷ የተለየ እግዚአብሔር የለም። ስለዚህ ኢየሱስ ክርስቶስን የሚፈልግ ሰው ድንግል ማርያምን መጀመሪያ መፈለግ አለበት። ሰው እናት አባቱን ያከብራል ይላል፣ ወይም ማክበር አለበት ይላል። ኢየሱስ ክርስቶስ እናት አባቱን አክብሯል። ወደ እርሱ እንመጣለን የሚሉትን ሰዎች አስቀድሞ ወደ ድንግል ማርያም እንዲመጡ ነው የሚፈልገው። ምክንያቱም የተገኘው ከእርሷ ስለሆነ ማለት ነው። እና እንዲህ ሲባል አንዳንዴ ሰዎች ይሸካቸዋል፣ ቅር ይላቸዋል፣ ይከነክናቸዋል። ልክ አይደለም፣ ልክ አይደለም። ለምን? እርሱ የተናገረው ምንድነው? እናንተን የተቀበለ እኔን ተቀበለ ነው ያለው። እናቱን የተቀበለ ልጇን ይቀበላል። እናቱን ያልተቀበለ ልጇን አይቀበልም። በተመሳሳይ መልኩ አብ ያለው ወልድ ያለው አብ አለዋል፣ ወልድ የሌለው አብ እንኳን የለውም ማለት። ድንግል ማርያም ያለው ኢየሱስ ክርስቶስ አለ። ድንግል ማርያም ያለችው ኢየሱስ ክርስቶስ አለው። ለምን? እግዚአብሔር አብ እግዚአብሔር ወልድን የወለደ እርሱ ነው። ስለዚህ ወልድ ያለው አብ አለዋል። እንግዲህ አብ ያለው ወልድ ይኖረዋል። በተመሳሳይ መልኩ ግን አብ ብቻ ኖሯቸው ወልድ የሌላቸው ደግሞ አሉ። እግዚአብሔር አብን ነው የምናውቀው እኛ ወልድ ኢየሱስ ክርስቶስን አናውቀውም የሚሉ አሉ። ስለዚህ የሚቀድመው ማን ነው? መጀመሪያ ወልድ ነው። ወልድ ያለው ከተባለ አብን ማግኘት ይችላል። ኢየሱስ ክርስቶስ ያለው ድንግል ማርያም ማግኘት ይችላል። ድንግል ማርያም ያለችው ደግሞ ወልድን ማግኘት ይችላል። ወልድን ማግኘት ይችላል። ለምን? ለዓለም የሰጠችው መድኃኒት ነው። እሱ ለዓለም የሰጠችው መድኃኒት ነው። እንግዲህ ፋርማሲ ከሌለ መድኃኒቱ ማግኘት ይከብዳል። ፋርማሲ ከሌለ መድኃኒቱ ማግኘት ይከብዳል። መድኃኒት ቤት ከሌለ መድኃኒቱ ማግኘት ይከብዳል። ስለዚህ መድኃኒት ቤቱ ድንግል ማርያም ናት። ለዓለም መድኃኒት የሚሆነውን የሰጠች ማለት ነው። የሰጠች ማለት ነው። እና እመቤታችን ከምንም በላይ ታላቅ እናት ናት። መልካም እንቀጥል እስኪ። አሁን የእመቤታችን የቅድስት ድንግል ማርያም በእንዲህ መልኩ መመረጥ ሌላው ዘለዓለማዊ ድንግል ለአምላክ ስም እስከ ማውጣት የደረሰች ናት እመቤታችን። በነገራችን ላይ ከሰው ልጆች ለአምላክ ስም ያወጣለት ማንም የለም። እመቤታችን ቅድስት ድንግል ማርያም ግን ልጇን አማኑኤል ብላ ጠርተዋለች። አማኑኤል ብላ ጠርተዋለች። መልአኩ ቅዱስ ገብርኤል ደግሞ ትንቢት ተናግሮላታል። ነቢዩ ኢሳይያስም አማኑኤል እንደምትለው ትንቢት ተናግሮላታል። እሷ ደግሞ ለልጇ አማኑኤል ብለዋለች ማለት ነው። እና አንድ ይሄ ነው። ሌላው ለሰዎች ሁሉ ያልተደረገ ምንድነው ከተባለ ዘላለማዊ ድንግልና ነው። ዘላለማዊ ድንግልና ነው። እመቤታችን ቅድስት ድንግል ማርያም
ከመውለዷ በፊት ድንግል ናት፣ በወለደች ጊዜ ድንግል ናት፣ ከወለደችም በኋላ ድንግል ናት። ይሄ ለዓለም ይደንቃል፣ ይሄ ለዓለም ይረቃል። ነገር ግን በእግዚአብሔር ሁሉን ማመን ይቻላል። በእግዚአብሔር ሁሉን ማመን ይቻላል። ነብዩ ሕዝቅኤል ወደ ምስራቅ ወደሚወስደው በር አወጣኝ አለ። ከዛ በኋላስ ምን አለው? ይህ በር ለዘላለም እንደተዘጋ ይኖራል፣ ለዘላለም እንደተዘጋ ይኖራል አለ። ምክንያቱም የሰራዊት ጌታ እግዚአብሔር ገብቶበታል ወጥቶበታልና ነው። ገብቶበታል ወጥቶበታልና የሰራዊት ጌታ እግዚአብሔር የተባለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ በተለየ መልኩ እግዚአብሔር ወልድ ደግሞ ሰራዊት ጌታ እግዚአብሔርን ተብሏል። ስለዚህ የሰራዊት ጌታ እግዚአብሔር የገባበት የወጣበት ለዘላለም ተዘግቶ የሚኖር ንጹህ የሆነች የእመቤታችን የቅድስት ድንግል ማርያም ዘላለማዊ ድንግልና ማንም ከዛ በኋላ ልጆቿ አሏት ወዘተ የሚሉ ቃላቶችን ብንናገር እጅግ ኃጢአት። ምክንያቱም የሰራዊት ጌታ እግዚአብሔር ገብቶበታል ወጥቶበታልና። ስለዚህ ይህ በር ተዘግቶ ይኖራል የተባለው አክብሮ መቀበል ያስፈልጋል። እሷን ለማቃለል ሲባል የስድብ አፍ ከዲያብሎስ የተሰጣቸው ሰዎች የሚናገሩት ነገር የመጀመሪያው ክብር ይግባትና ወላዲተ አምላክ አይደለችም የሚል እሷን ለማቃለል ብሎ አምላክን እያቃለለ ነው ያለው። እሷን ለማቃለል ብሎ ማለት ነው። እሷ የወለደችው ግን የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙም ድንቅ መካር ኃያል አምላክ ሕፃን ተወልዶልናል ያለው የወለደችው ኃያል አምላክ ነው። ስለዚህ ወላዲተ አምላክ አይደለችም የሚሉ ሰዎች እንዲሁ አይነት የስድብ አፍ ከዲያብሎስ የተሰጣቸው ናቸው። ቤዛ አይደለችም የሚሉ ሰዎች ቤዛ ማለት ምትክ ማለት ነው፣ ዋጋ ማለት ነው፣ ዋስ ማለት ነው። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። የቀደመው እባብ እጅግ ተበሳጨ፣ በአሸዋ ላይ ቆመ መርዙን እየረጨ። ከልጅሽ ምስክር ሊያስቀር ከዘሮችሽ፣ እጅጉን ይተጋል ሊለየን ከጉያሽ።